ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ። የተከበራችሁ የሁሉ ቤተሰቦች ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ኢንሻአላህ በአላህ ፍቃድ ዛሬ ሱረቱል ዐስር የምናይ ይሆናል ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር الرحمن الرحيم والعصر ወደ ትንታኔው ስንመለስ እዛ እንግዲህ ዋው ፈትሐ ነው። መጀመሪያ ላይ እንሰበስባለን፣ ከዛ በኋላ እንከፍታለን ማለት ነው። ወልዐስር ቀጥሎ ሐምለቱል ወስል አለ። ሐምለቱል ወስል ተስቀጥ ወስልን ስናያይዝ ምን ትሆናለች? ትወርቃለች። መጀመሪያ ላይ ስላልመጣች ማለት ነው ትወርቃለች ማለት ነው። ስለዚህ ወል ነው ወደ ላሙን ቀጥታ የምንሄደው ማለት ነው። ወልዐስር ላሙ ምንድነው? ላሙ ቀመርያ ነው። ምክንያቱም አይን የቀመርያ ፊደል ስለሆነ ማለት ነው። ስለዚህ ምን እናደርጋለን? ግልጽ እናደርገዋለን። በይንያ ባህሪ ያለው በደንብ ግልጽ ይሆናል ማለት ነው። መخرጁ ሙሉ በሙሉ አይዘጋም፣ ሙሉ በሙሉ አይከፈትም ማለት ነው። ወልዐስር አይን ምንድነው? መረቀቅ ነው። እዚህ ጋር መረቀቅነቱን ወይም ደግሞ የመጠኑን ማንሳት ያስፈልገው ቀጥሎ የመጣው ሶድ ምንድነው? ከሰባቱ ከሚወፍሩ ፊደላቶች ውስጥ ስለሆነ አብሮ እንዳይወፍር ጥንቃቄ ማድረግ አለብን ማለት ነው። ስለዚህ ወልዐስር ቀጥሎ ሶድ ሚን ሑሩፍ ተፍኺም ከሚወፍሩ ፊደላቶች ውስጥ ነው ማለት ነው። ሰባቱ ማለት ነው እናወፍረዋለን። የተፍኺም ደረጃው አራተኛ ነው። ወልዐስር ሌላው ምን ያለው ሶፊር ባህሪ ያለው ማለት ልክ የወፍ ድምፅ የሚመስል ማለት ነው። ወልዐስር እንዲሁም ደግሞ ምን አለው የአየር ፍሰት አለው። ሐምስ ባህሪ ያለው ፈሐተሁ ሸኽሱን ሰከት። ስለዚህ ሶስቱን ባህሪ በአንድ ላይ ማስገኘት አለበት ማለት ነው። ወልዐስር ተፍኺሙንም ሐምሱንም እንዲሁም ደግሞ ሶፊሩንም ማለት ነው። ቀጥሎ ራ ምንድነው? ከስር ነው የመጣው። ወሱል ካደረግን በከስሩ እንቀራለን። ተርቂቅ ነው ማለት ነው። ወልዐስሪ ኢነ ብለን እንሄዳለን። ካቆምን ደግሞ ምንድነው? ራ ምንድነው? ሙፈኸም ይወፍራል። ለምን ከተባለ ራ ስኩን ሆኖ ማቀብሉ ስኩን ሆኖ ከዛ በኋላ ፈትሐ ከተገኘ ይወፍራል። እንደውም ራ ስኩን ሆኖ ማቀብሉ ስኩን ሆኖ ከዛ በኋላ ضم ከተገኘም ይወፍራል። እቺኛው አይን ከስር ወጥቷል ይቀጥል ነበር ማለት። ስለዚህ ስንቀራው ምን ይሆናል? ወልዐስር በዚህ መልኩ እንቀራዋለን። ወልዐስር ሌላው ቀጥሎ ኢነል ኢንሳነ ለፊ ኹስር ኢነል ኢንሳነ ለፊ ኹስር። ወደ ትንታኔው ስንመለስ እዚህ ጋር እንግዲህ ሐምዙን በደንብ ከስራ ማድረጋችን እርግጠኛ መሆን አለብን። ኢነ ነው ኢነ። ቀጥሎ ኑን ምንድነው? ኦና ከሚና ሁለት ሐረካ ሸዳው ላይ እንቆይበታለን ማለት ነው። ኢነል ቀጥሎ ሐምዘቱል ወስል ምን ትሆናለች? ትወርቃለች ማለት ነው። ላሙ ደግሞ እዚህ ጋር ስኩን ነው የሚሆነው። ለምን ከተባለ ሐምዛ እዚህ ጋር ሐምዛ ምንድነው? ከቀመርያ ፊደል ስለሆነ ማለት ነው። ስለዚህ ላሙ ቀመርያ፣ ስለዚህ ግልጽ ነው። ኢነል ኢንሳነ ቀጥሎ እዚህ ጋር ምን ያለን መሳኪና አለ። ከመሳኪና በኋላ 15 ፊደላቶች ከመጡ እነዚህ የምታዩቸው ማለት ነው ምን ይሆናል ማለት ነው? ኢኽፋ ይሆናል። ኢኽፋ ሐቂቂ ማለት ነው። ስለዚህ መጀመሪያ ሁሉንም ከጨረስን በኋላ ሲኗን እንቀራለን ማለት ነው። ኢነል ኢንሳነ ቀጥለን እዚህ ጋር ምን አለ? መድ አለ። መድ ጠቢዕያ ሷዊራ ማለት ነው። ሁለት ሐረካ እንስበዋለን ማለት ነው። ኢነል ኢንሳነ ለፊ እዚህም ጋር መድ ጠቢዕያ ከተከትሎ ያስኩናል ማለት ነው። ለፊ ሁለት ሐረካ እንስበዋለን። ለፊ ኹስር ኸ ከሚወፍሩ ፊደላቶች ضم ሆነ የመጣው ከንፈራችን ሰብስበን እንወፍረዋለን። የተፍኺም ደረጃው ስንተኛ ነው? ሶስተኛ ነው ማለት ነው። ሌላው ሲን ስኩን ሆነ የመጣው ሲን ሁለት ባህሪ ያለው በደንብ ግልጽ የሚሆን ማለት ነው። አንደኛው ሶፊር ባህሪ፣ ሁለተኛው ደግሞ ሐምስ ባህሪ። ኹሰሩ ሌሎችም ባህሪዎች አሉ፣ ግን በደንብ ጎልቶ የሚታየው ምንድነው? ሶፊሩና ሰዎች የማያስተውሉት እንዲሁም ደግሞ ምንድነው? ሐምሱ ነው። ስለዚህ የአየር ፍሰት ኹስ አስ፣ ሶፊሩ ደግሞ አስ የወፍ ድምፅ የሚመስል ማለት ነው። ስለዚህ ለፊ ኹስር የአየር ፍሰቱ ያው ትንሽ ድምፁ ረዘም ይላል ማለት ነው። የአየር ፍሰቱ ራ ምንድነው? እዚያ ከስረተኝ ሆኖ የመጣው ከያያዝን በከስረተኝ ነው ቃል ለፊ ኹስሪን ኢለለዚነ ብለን ማለት ነው። ተንዊኑ ምን ይሆናል? ግልጽ ይሆናል። ምክንያቱም የጉሩ ፊደል ወይም ደግሞ
ስድስቱ የጉሮሮ ፊደላቶች ስለሆነ የመጡ ማለት ነው። ከኑን ሳኪንና ከተንዊን በኋላ እነሱ ከመጡ ግልጽ የወፈረ ስለሚሆን ማለት ነው። ካቆምን ደግሞ ምን ይሆናል? ይወፍራል። ልክ እንደቅድሙ ማለት ነው። ለምን ከተባለ አሯ ስኩን ሆኖ አቀቡ ስኩን ሆኖ ከዛ በኋላ ዶም ስለመጣ ቅድም ደግሞ ፈትሐ ነበር ወላ አሶር ስንል የመጣው ማለት ነው። ስለዚህ እዚህ ደግሞ ዶምን የመጣው ስለዚህ አሯ ምን ይሆናል ማለት ነው? ይወፍራል ማለት ነው። ይወፍራል። ቀጣይ إلا الذين آمنوا وعملوا الصالحات إلا الذين آمنوا وعملوا ይቀጥላል። ካቆም ንግድ እዚህ ጋር ወዓሚሉ ብለን ነው የሁለት ትምህርት ስለሆነ ወዓሚሉ በመድ እንደ ጦቢዓ ይስባል እናቆማለን። ካያያዝም ሁለት ሐረካ ይሰባል ማለት ነው። ወደ ትንታኔው ስንመጣ እዚህኛው ላይ ሐምዘቱል ወስላ ምን ትሆናለች? ትወርቃለች እዚህ ጋር ማለት ነው። ኢላ መዱንም አስበው ይሄም ማለት ነው። ለምንድን ነው የማስበው? ኢላ ሳይሆን ኢላ ለዚነ ምክንያቱም ከመድ በኋላ ስኩንና ሸዳ ከመጣ መዱ ስለሚወርቅ ማለት ነው። ኢላ ለዚነ በዚህ መልኩ ማለት ነው። እዛንም ሁለት ሐረካ እንስበዋለን። ሐፈለተዊ ነው ሁለት ሐረካ ያስለመጣ ማለት ኢላ ለዚነ ሁለት ሐረካ እንስበዋለን። ኢላ ለዚነ አመኑ እዚህ ጋር ደግሞ ሐምዙን ሁለት ሐረካ ማለት ነው። መዱል በደል ማለት ነው። መዱል በደል ከመዱ በፊት ሐምዛ ከተገኘ መዱል በደል ነው ማለት ነው። ስለዚህ ሁለት ሐረካ አመኑ ሁለት ሐረካ ይህ ደግሞ ምን ይባላል? መዱል ተምኪን ይባላል። ወውና ወሁለቱ ተገናኝተው ሙተሐሪክ ወው ስኩን ማለት ነው። ከአሁን በፊት የመዱል ተምኪን ወደኋላ መለስ ብላችሁ ማየት ትችላላችሁ። ስለ መዱል ተምኪን በደንብ አይተናል ማለት ነው። ስለዚህ አመኑ ወዐሚሉ ሷሊሓት ሁለት ሐረካ ወውን እንስበዋለን። ወዐሚሉ ወው ዐይ ሚም ሁሉም የሚቀጥሙ ፊደላቶች ናቸው እነዚህ ማለት ነው። የሚቀጥሙ ፊደላቶች ናቸው። ይችኛቷ ግን ምንድናት? እቺ አትቀረም ላትወቅር ወቅፍን ወላ ወስነን ስናያይዝም ይቺ መድ የምትመስለዋ ከላይ ምን ያለባት ሲፉል ሙስተዲር ያለባት ማለት ነው። ሲፉል ሙስተዲር ያለባት አትሰራም፣ የምትሰራ አይደለችም ማለት ነው። ትወርቃለች፣ አትቀረም ይቺ መድ ማለት ነው። ነው የምንስበው ማለት ነው። ስለዚህ ወዐሚሉ እዚህ ጋር ደግሞ ሁለት ሐረካ እንስባለን ማለት ስለዚህ ስንቀረው ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው እዚህ ጋር ሁለቶችም የሚቀጥሉ ናቸው። ወይም አይንም ማለት ነው። እዚህ ጋር ደግሞ ላሙ ሁለት ሐረካ እንስባለን። ወዐሚሉ ይሄ መቼ ነው? ካቆምን ማለት ነው ቅድም ስናቆም። ነገር ግን አሁን ልናያይዝ ስናያይዝ ግን እዚህ ጋር ምንድነው ሷል ሸድት ነው ስለመጣ መዱ ምንሆናል? ይወድቃል ማለት ነው። እቺ እንደ ቅድሙ ሽፍን ሙስተዲር ሲሆን ታትሳብ መቼም ቢሆን ማለት ነው ብናያይዝ ብናቆም። ይሄኛው ግን ወው ግን ስናቆም ይሳባል። ካያያዝን ግን ሸድ ስለመጣበት ለተቃው ሳኪን ስለሆነ መዱ ምንሆናል ማለት ነው? ይወድቃል። ወዐሚሉ ሐምዘቱል ወስላም ትወርቃለች መጀመሪያ ስለመጣች ማለት ነው። ቱስቀጦ ስለም ማለት ነው። ወዐሚሉ ላሙ ሸምስያ ነው። ሷድ ሸምስያ ስለሆነ ማለት ነው። ስለዚህ ወደ ቀጣይ ወደ ሷድ ኢድጋም ስለሚሆን ሸድ ይፈጠራል። ወዐሚሉ ሷድ ሙፈኸም ነው እንወፍረዋለን። ሐሉ ሁለተኛ ደረጃ ነው። የተፍኺም ደረጃው መድ ስለመጣ ወደ አንደኛ ደረጃ ይሄዳል ማለት ነው። ስለዚህ ደረጃ አንድ ማለት ነው። ወዐሚሉ ሷሊሓት ሁለት ሐረካ እንስበዋለን። ሐውል ሁለት ሐረካ መድ ጦቢዒ ወዐሚሉ ሷሊሓት ወተዋሰው እዚህ ጋር ወውም ይቀጥናል፣ ይሄም ይቀጥናል። ወውን ሁለት ሐረካ እንስበዋለን መድ ጦቢዒ ወተዋሰው ወው ምንድን ነው? እዚህ ሐርፈ ሊን ምክንያቱም ወውና ያ ስኩን ነው። ከነሱ በፊት ፈትሐ ከተገኘ ሐርፈ ሊን ይባላሉ ማለት ነው። ሐርፈ ሊን ይባላል። ወተዋሰው ስለዚህ ስንቀር ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር በዚህ መልኩ እንቀረዋለን። ኢላ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር ወተዋሰው ቢሰብር ወደ ትንታኔ ስንመጣ እዚህ ጋር ላም ቀመርያ ግልጽ ብትሆኑ ለምን ሐ የቀመርያ ግልጽ ነው። ቢልሐቅ
ቃፍ ምንድን ነው? ሙፈኸም ነው። የተፍኺም ደረጃው መጨረሻ ነው። ቢልሐቂ እናጠብቀዋለን ሸድ ስለሆነ ቢልሐቂ ነው እንጂ ቢልሐቂ ተብሎ አይቀርም። ቢልሐቂ በደንብ መቅጠን የለበት። ቢልሐቂ ወተዋሰው ወውን መደ ጠቢዒ ይስበዋል። ወተዋሰው ሷድ የሚወፍር ሷድ ሙፈኸም ነው። እዚህም ጋር ማለት ነው። የተፍኺም ደረጃው ሁለተኛ ማለት ነው። ፈትሐ ብቻ ስለሆነ መድ ቢመጣ ቀጥሎ አሊፍ ሶገራ ወይም ደግሞ አሊፍ ስኩን ቢመጣ ምን ይሆን ነበር? ተፍኺም ደረጃ አንድ ይሆን ነበር ማለት ነው። ወተዋሰው ቢሰብር እዚህ ጋ ይችም አትቀርም መዷ ማለት ነው። ወተዋሰው ቢሰብር ይችኛለዋ ምንድነች? ለቅድሙ ሸምስያ ነች። ላሙ ሸምስያ ማለት ነው። ሷድ ሸምስያ ፊደል ስለሆነች ስለዚህ ወደዚህ ኢድጋም ትሆናለች። ቢሰብር ባ ደግሞ ቀልቀለ ነው። ቀልቀለ ሱራ ቃላት መካከል ላይ ስለመጣ ማለት ነው። አዋ ደግሞ የሚሆናል ይወፍራል። ለምን ይወፍራል? ምክንያቱም ራ ስኩን ነው፣ ማቀሙ ባም ስኩን ነው፣ ሷድ ፈትሐ ስለሆነ እንደዚህ ሶስት በምናይበት ሰዓት ማለት ነው የራ ስኩን ነው። ከዛ በኋላ ፈትሐና ሎም ቢመጣ በኋላ ይወፍራሉ። ከስር ከመጣ ባ ይቀጥናል። ነገር ግን ባስኩን ከሆነ ወደ ቀጣይ ወደ ሶስተኛ ፊደል የምናየው ማለት ነው። ስለዚህ ሶስተኛ ፊደል ፈትሐና ሎም ከሆነ ይወፍራል፣ ከስር ከሆነ ደግሞ ምን ይሆናል? ይቀጥናል ማለት ነው። ስለዚህ እዚህ ጋር ፈትሐ ስለሆነ አራ ምን ይሆናል? ይወፍራል ማለት ነው። ስለዚህ ቢሰበሩ ስለዚህ ቁርአን ስንቀረው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረሕማኒር ረሒም ወልዐስር ኢነል ኢንሳነ ለፊ ኹስር إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بزمكم كمان لما لدينا بقدر اسكت من الجاي. والسلام عليكم ورحمة الله وبركاته.